የዓለማችን የመጨረሻው ዘመን ጦርነት የእግዚአብሔር ጣልቃ ገብነት በግልጽ የሚታይበት አስጨናቂ ውጊያ። ጦርነቱ እንደ ንፋስ ይመጣል፣ አገሩንም እንደ ደመና ይሸፍናል። ከአራቱም ማዕዘን የተሰባሰበ እልፍ የሰው ቁጥር ለውጊያ ይዘምታል። በራእይ መጽሐፍ ምዕራፍ 20 ከቁጥር 7 እስከ 9 እንደተጻፈው የ1000 ዓመት የሰላም ዘመን ማብቂያው ሲደርስ ሰይጣን ከታሰረበት ይፈታል፣ አመጽም ከእርሱ ጋር ዳግም ይነሳል። የእግዚአብሔር ሕዝቦች በጎግና ማጎግ ይከበባሉ። ይህ የመጨረሻው ዘመን ፍልሚያ ነው። የጎግና ማጎግ ጦርነት። የሕዝቅኤል መጽሐፍ ምዕራፍ 38 እና 39 በመጽሐፍ ቅዱስ ውስጥ ከሚገኙ እጅግ ለመረዳት አስቸጋሪ የሆኑ ትንቢቶችን ይዘዋል። እነዚህ ምዕራፎች ከሰሜን የሚመጣ በእስራኤል ላይ ስለሚደርስ ጦርነት ይናገራሉ። ይህ ወረራ እንደ ነፋስ ይመጣል፣ አገሩንም እንደ ደመና ይሸፍናል። እስራኤል እንደ ጠፋች መስላ ትታያለች። ነገር ግን እግዚአብሔር በዚህ ጥቃት ውስጥ ጣልቃ ይገባል። የጎግ ማጎግ ጦርነት ቅድስቲቷን ከተማ ኢየሩሳሌም በመክበብ ውጊያውን በሚጀምሩበት ሰዓት ላይ ወረራው መለኮታዊ ጣልቃ ገብነት የሚታይበት ግልጽ ጦርነት ነው። ጦርነቱ አራት አገራት ከእስራኤል ጋር ይፋለማሉ። እግዚአብሔር አምላክ በዚህ ጦርነት ጣልቃ በመግባትና ሰራዊቱን በማሳተፍ ኢየሩሳሌምን ያስጨነቁ የጎግ ማጎግ ሰራዊትን ከሰማይ በወረደች እሳት በምድሪቱ ላይ ይበላቸዋል። እግዚአብሔርም እስራኤልን የሚታደግበት ቅድስቲቷን ከተማ ከአሕዛብ ርኩሰት የሚያድንበት ቀን እንደሆነ መጽሐፍ ቅዱስ ይናገራል። የዚህ የጎግ ማጎግ መነሻ ሀገር በግልጽ ባለመጻፉና ከሰሜን አቅጣጫ እንደሆነ ግን ስለሚናገር የሥነ መለኮት አስተማሪዎችና ተመራማሪዎች ለብዙ ጊዜ ሲጨቃጨቁበት እየቆየ ሲሆን አሁን ላይ ግን የተለያዩ ምክንያቶችን በማስቀመጥ የዚህ የጎግ ማጎግ ጦር መነሻ ቱርክ መሆኗን ይስማማሉ። ይህንን እውነት ለማረጋገጥ ዛሬ ላይ ቱርክና እስራኤል ያላቸው ልዩነት አካባቢው ላይ እየጎላ መምጣቱ ከእስራኤል በሰሜን ይመጣል የተባለው ጎግ ማጎግ ጦርነት መነሻ ቱርክ እንደሆነ ግልጽ እየሆነ መጥቷል። ይህ የማይቀር የዓለማችን አስፈሪ ጦርነትና በዚህ ጦርነት ላይ ለየት ያሉ ፍጥረታት የሚሳተፉበት እንደሆነ የተረጋገጠ ሀቅ ሲሆን የትንቢቱ የመጨረሻ ደውል የሆነው የእስራኤል በጎግ ማጎግ ጭፍራ መወረርና ታላቁ የእግዚአብሔር ቀን የጎግ ማጎግ ጦርነት እንዲሁም የሐሰተኛው ክርስቶስ ተቃዋሚ በዚህ በታላቁ የእግዚአብሔር ቀን ጦርነት የሚገለጽ ሲሆን ይህ ጦርነት የያዕቆብን ጠላቶች በፉጨት የሚጠራበትና ኃይሉን፣ ክብሩን፣ ማንነቱን የሚያሳይበት እጅግ አስፈሪና አስጨናቂ የጎግ ማጎግ ጦርነት ነው። ይህ ጦርነት እስራኤልን ለመውጋት ከዓለም የተውጣጣና የተሰበሰበ የአሕዛብ ጦር የእግዚአብሔርን የፉጨት ጥሪ ሲሰማ ከያለበት ቦታ ወደ ቅድስቲቱ ከተማ ኢየሩሳሌም ይሰበሰባል። በዚያም ቅድስቲቱን ከተማ ይከባል። በመጨረሻም በእግዚአብሔር የተደገሰለትን የሞት ድግስ ይህ የጎግ ማጎግ ጦርነት ይበላል፣ ይጠጣል። በመጽሐፍ ቅዱስ በትንቢተ ሕዝቅኤልና በዮሐንስ ራእይ ላይ የተነገሩት የትንቢት ቃሎች የመጨረሻው ዘመንን በማስመልከት የዓለም ፍጻሜ የሆነው
የታላቁ የእግዚአብሔር ቀን በሕዝቅኤል ምዕራፍ 38 እና ምዕራፍ 39 ላይ እንደዚሁም ደግሞ በዮሐንስ ራእይ ምዕራፍ 16 የተገለጸው የጎግ ማጎግ ጦርነት የትንቢቱ ቃል መፈጸሚያ የሆነችው እስራኤልን ሊወጉ በአራቱም አቅጣጫ ይመጣሉ። እግዚአብሔርም ግን ጣልቃ ይገባል። ሕዝቅኤል ምዕራፍ 38 ከቁጥር 19 እስከ 23 በቅናቴና በቁጣዬ እሳት ተናግሬያለሁ። በዚያን ቀን በእስራኤል ምድር ታላቅ መናወጥ ይሆናል። የባህር ዓሣ፣ የሰማይ ወፎች፣ የሜዳ እንስሳት፣ ሰዎች ሁሉ በፊቴ ይንቀጠቀጣሉ። ተራሮች ይወድቃሉ፣ ግድግዳዎች ይፈርሳሉ። በጎግ ላይ ሰልፍ እጠራለሁ። እያንዳንዱ ሰው በወንድሙ ላይ ሰይፉን ይመልሳል። በበሽታና በደም እፈርድበታለሁ። ዝናብ፣ ታላቅ በረዶ፣ እሳትና ድንጋይ አዘንብበታለሁ። እንዲሁ ራሴን አከብራለሁ፣ እቀድሳለሁ። በብዙ አሕዛብ ዓይን እታወቃለሁ። እነርሱም እኔ እግዚአብሔር መሆኔን ያውቃሉ። እግዚአብሔር ይህን ወረራ እንዲፈጸም ይፈቅዳል። ነገር ግን እርሱ ራሱ ጣልቃ ይገባል። አሕዛብ ሁሉ እርሱ እንደሆነ ያውቃሉ። የብዙዎች ጥያቄ ታዲያ የጎግ ማጎግ ጦርነትን በማወጅ እስራኤልን የሚከቡ አገሮችና በዋናነት ጦርነቱን በግንባር ቀደም ሆኖ የሚመራው አገር ጎግ ማጎግ በሚባለውና እስራኤልን የሚወጋው ማን ነው የሚል ነው። ይህንን የትንቢት ቃል የሚያውቁ ክርስቲያኖች በአብዛኛው ዘንድ የሁሉም ግምት ለማለት ይቻላል የጎግ ማጎግ መምጫና መነሻ ሩሲያ ናት በማለት ድምዳሜ ላይ ደርሰው ነበር። ነገር ግን ራሽያ የክርስትና አማኝ ሀገር ስለሆነች በዚህም ደግሞ እስራኤልን ቅድስቲቱን ኢየሩሳሌምን ከተማ የሚከብና የሚወጋ ይሆናል ማለት የማይታሰብ ነው በማለት የዚህ ጥናት ተሳታፊ የስነ መለኮት መምህራንና የታሪክ ተመራማሪዎች ይገልጣሉ፣ ይናገራሉ። ከመጽሐፍ ቅዱስ የትንቢት ቃል ስንነሳ በትንቢተ ሕዝቅኤል ምዕራፍ 38 ቁጥር 6 ላይ ስለዚህ የጎግ ማጎግ ጦርነት መነሻ እንዲህ ብሎ ተጽፏል። ጋሜርና ጭፍሮቹን ሁሉ በሰሜን ዳርቻ ያለውን የቴርጋማን ቤትና ጭፍሮቹን ሁሉ ብዙዎቹንም ሕዝቦችን ከአንተ ጋር አወጣለሁ በማለት በመጽሐፍ ቅዱስ ተጽፎ እናነባለን። እዚህ ላይ ጋሜር ተብሎ የተገለጸው ሀገር ሲሚሪያስ ከብዙ ዘመን በፊት መኖሪያቸው እያደረጉበት በቀድሞ አጠራር ዳምቦና ሬሃይን የአሁኖቹ ፖላንድና ቼኮስላቪያ በምስራቅ ጀርመን አካባቢ ያሉ ሀገሮች ሲሆኑ ቴርጋማን ተብሎ የተገለጸው ሀገር ደግሞ አርሜኒያና ቱርክ ናቸው። ከሰሜን ዳርቻም ተብሎ የተገለጸው አቅጣጫ እንደ መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 38 ከቁጥር 6 እስከ 15 እና እንዲሁም በትንቢተ ሕዝቅኤል ምዕራፍ 39 ከቁጥር 2 ላይ ያለው ቃል መሰረት ከእስራኤል በስተ ሰሜን ተብሎ የተገለጸው ቃልን ስናይና ስንመረምር በሰሜናዊ ኢየሩሳሌም አቅጣጫ የሚገኙትን ሀገሮች ለማወቅ ጥንቃቄ የተሞላበት የሳተላይት ጥናት እንዳደረጉ ተመራማሪዎች ይናገራሉ። በጥናቱም ከሰሜን ዋልታ ተነስተን ወደ ኢየሩሳሌም ስንመጣ ራሽያን አናገኘውም። በዚያም መስመር አቅጣጫ መሃል ላይ በቀጥታ የምናገኘው አንካራን ማለትም የቱርክ ዋና ከተማን ነው ብለው ይናገራሉ። በመጽሐፍ ቅዱስ ስለ ጎግና ማጎግ በትክክል የተገለጸው ሀገር ቱርክ ነው በማለትም ድምዳሜያቸውን አስቀምጠዋል። ምክንያቱም በትንቢተ ሕዝቅኤል ምዕራፍ 38 ከቁጥር 15 ጀምሮ ስንመለከተው ስለ ጎግ ማጎግ በእስራኤል ስለሚፈጠረው ነገር ሲናገር ከአንተም ጋር ብዙ ሕዝብ ሁላችሁ በፈረሶች ላይ የተቀመጡ ታላቅ ወገንና ብርቱ ሰራዊት ከሰሜን ዳርቻ ከስፍራችሁ ትመጣላችሁ። እንግዲህ እንደዚህ የመጽሐፍ ቃል መሰረት ጎግ ማጎግ የሚመጣውና የሚነሳው ከእስራኤል ሰሜናዊ አቅጣጫ ባለው መልክዓ ምድር እንደሆነ ነው የሚናገረው። በዚህ መሰረት
አንካራ የቱርክ ዋና ከተማ በቀጥታ የምትገኘው ከኢየሩሳሌም በስተሰሜን አቅጣጫ እንደሆነ እነዚህ ተመራማሪዎች ይናገራሉ። ይህንን ለማመሳከር በተጨማሪ በሰባት ምክንያቶች ቱርክ በጎግ ማጎግ በመጽሐፍ ቅዱስ የተጠቀሰችው አገር እንደሆነች የሚያስረዳ ከብዙ ምልክቶች ውስጥ ሰባት ምክንያቶችን አንስተዋል። አንደኛ፣ በመጽሐፍ ቅዱስ በራእይ 2 የተገለጹት ሰባቱ አብያተ ክርስቲያናት በሙሉ ሁሉም የሚገኙት በየትኛውም ሀገር ሳይሆን በዛሬዋ ቱርክ ውስጥ መሆኑ ይህ ለመጽሐፍ ቅዱስ መገለጥ ምክንያት እንደሆነ ይናገራሉ። ሁለተኛው፣ በመጽሐፍ ቅዱስ በራእይ ምዕራፍ 2 ቁጥር 13 ላይ የተገለጸው የሰይጣን መንግስት መቀመጫው በቱርክ ውስጥ ነው። ይህንን ታሪክ የሚያሳይ በትልቁ የቱርክ ሙዚየም የፎቶግራፍ ምስል እንደተቀመጠም ይህንን እንደ አንድ ማሳያ አድርገውም ያቀርባሉ። ሶስተኛ፣ አንካራ የቱርክ ዋና ከተማ የምትገኘው ከኢየሩሳሌም በትይዩ በስተ ሰሜን አቅጣጫ መሆኑ ይህ ደግሞ በትንቢተ ሕዝቅኤል ምዕራፍ 38 ቁጥር 15 ላይና እንዲሁም 39 ከቁጥር 2 ጀምሮ ስንመለከት የጎግ ማጎግ መነሻና መምጫ ከእስራኤል በሰሜን አቅጣጫ መሆኑን መጠቆሙ ቱርክ በዚህ አቅጣጫ መገኘቷ ደግሞ የጎግ ማጎግ መነሻና ምንጭ ናት በማለት ይህንን ምክንያትም ያቀርባሉ። በአራተኛ ተራ ቁጥር ያስቀመጡት ትንተና ደግሞ የኖህ መርከብ በስተመጨረሻ ያረፈችው በቱርክ ነው በማለትም ይህንን ምክንያት ያቀርባሉ። አምስተኛ ደግሞ ፔርሺያ የአሁኗ ኢራን ከቱርክ ጋር በድንበር ትዋሰናለች። እንደተጠቀሰው ኢራንና ቱርክ ከእስራኤል ጋር ያላቸውን ባላንጣነትና ፍጥጫን ዛሬ ድረስ ስንመለከተው እውነት የጎግ ማጎግ መነሻና መምጫ ከዚችው ከቱርክ እንደሆነ ይጠቁማሉ። ስድስተኛ፣ ታላቁ ወንዝ ኤፍራጠስ የሚገኘው በቱርክ ነው። መነሻውም በዚያ እንደሆነ የሚናገሩት ይህንንም ራእይ ምዕራፍ 16 ቁጥር 12 ላይ ያለውን ቃል ይጠቅሳሉ። ሰባተኛውና የመጨረሻው ምክንያት ደግሞ የዚህ ጽሑፍ አስፈላጊነት የጎግ ማጎግ መነሻ ሀገር ሩሲያ እንዳልሆነች በአጽንኦት ለማሳየት የተፈለገ በመሆኑ ከእስራኤል በስተሰሜን አቅጣጫ የምትገኘው የዛሬዋ ቱርክ የመጽሐፍ ቅዱስ ታናሿ እስያ የጎግ ማጎግ ሰራዊት መነሻና መፍለቂያ እንደሆነች እነዚህ የጥናት ተመራማሪዎችና የሥነ መለኮት አስተማሪዎች ማረጋገጫን ሰጥተዋል። በዚህ የጎግ ማጎግ ጦርነት ማብቂያ ሕዝቅኤል ምዕራፍ 39 ከቁጥር 21 እስከ 29 ክብሬን በአሕዛብ መካከል አኖራለሁ፣ ፍርዴን ያዩታል፣ እጄን እንዳደረግኩ ያውቃሉ። ከዚያ ቀን ጀምሮ የእስራኤል ቤት እኔ አምላካቸው መሆኔን ያውቃሉ። በኃጢአታቸው ምክንያት ተማርከው ነበር፣ እኔም ፊቴን ከእነርሱ ሸሸኩኝ፣ ለጠላቶቻቸውም አሳልፌ ሰጠዋቸው። አሁን ግን የያዕቆብን ምርኮ እመልሳለሁ፣ ለእስራኤል ቤት ሁሉ ምሕረት አደርጋለሁ፣ ቅዱስ ስሜንም አቀናለሁ። ከአሕዛብ መካከል አመጣቸዋለሁ፣ ከጠላቶቻቸው አገር እሰበስባቸዋለሁ። በብዙ አሕዛብ ፊት በእነርሱ ውስጥ እቀደሳለሁ። ከዚያም እኔ እግዚአብሔር አምላካቸው መሆኔን ያውቃሉ። ወደ ምድራቸው መልሼ አመጣቸዋለሁ፣ ከእነርሱም አንዱን እንኳን አልተውም። ፊቴን ከእነርሱ አልሸሽግም፣ መንፈሴን በእስራኤል ቤት ላይ አፈሳለሁ ይላል ጌታ እግዚአብሔር። ይህ ትንቢት እንደሚያሳየው በመጨረሻ ዘመን እግዚአብሔር እስራኤልን ይመልሳል፣ መንፈሱንም ያፈስባታል።